የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስንቱን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? በተከታታይ ሰሞኑን በተለያየ ሁኔታ ላይ አጠቃላይ እንደው የአማራን ትግል እየታዘባችሁት እያያችሁት ማን ምን እንደሆነ እየገመታችሁት የመጣችሁበት ሁኔታ ነው ብዬ በሀገር ውስጥም በውጭ ሀገርም ያላችሁ ይህንን ግምት ነው ያለውን ሁኔታ ያያችሁት እንደው የታዘባችሁት ነው ብዬ እገምታለሁ። በእውነት ይሄ ሞቶ የተወለደው ድርጅት ከመጀመሩ ተናግረናል፣ ከጅምሩ ገልጸናል ምን አይነት ሁኔታዎች እንዳሉና ከጅምሩ የተናገርነውን ነገር ዛሬ በተግባር እያየነው ስለሆነ ምን አይነት ኩራት እንደሚሰማን ለእናንተ መግለጹ በእውነቱ እንደው እንዴት ብዬ መግለጽ እንደምችል አይገባኝም። እኔ በጣም ይሄንን ከዶክተር አየነው ከባልደረባ ጋራ ስናነሳ ነበረ። አጠቃላይ በግልጽ ስንገልጽ የነበረው ነገር በግልጽ አደባባይ ላይ ወጥቶ ሲታይ ታዲያ ህዝብ ይሄንን ካልታዘበ ይሄንን ካላየ ህዝብ ይባላል እንዴ? እንደዛ ህዝብ ማየት አለበት። ህዝብ መታዘብ አለበት። ሁሉን ነገር በግልጽ መጠየቅ አለበት ብለን እናምናለን። አሁን እየተካሄደ ስላለው አጠቃላይ ሁኔታ አማራ ምን አይነት ጠላቶች ነው ያሉት? ብዙ ጊዜ ራሱ አማራ ጠላቶቼን እኔ እፋለማቸዋለሁ፣ እኔ እታገላቸዋለሁ፣ ከውስጥ ከቅርብ ጠላቶቼ ግን ጠብቀኝ ብሎ አይደለም እንዴ የሚጸልየው? ይህን ካለ የውስጥ ጠላት በጣም አስቸጋሪ መሆኑን፣ ሆዳም ባንዳ አስቸጋሪ መሆኑን አማራ በሚገባ ጉዳዩን ያውቃል። ከጥንትም ማለት ነው። ዛሬ ያመጣው ዛሬ ያገኘው አይደለም። ከጥንትም ይሄን ነገር የሚያውቅ ረቂቅ ህዝብ ነው። ይህ ህዝብ ታዲያ ረቂቅነቱን እየሳተ እየተወው ቸል እያለው መጥቶ ዛሬ በደረስንበት ደረጃ እንድንደርስ ሆኗል። ይሄ የሆነበት ምክንያት በራሱ ስንፍና መሆኑን ደጋግመን ተናግረናል። ይሄ ነገም አደባባይ ላይ ልሂቃኖች በሚገባ በማስረጃ የሚናገሩት ይመስለናል። በሚገባ በራሳችን ጉዳይ ነው እዚህ የደረስነው። ታዲያ ይህን በራሳችን ጉዳይ እዚህ ከደረስን ደግሞ በራሳችን መነሳት እንደምንችል በተጨባጭ ፋኖ አሳይቷል። በማንም በምንም ሳይመጸወት ይህንን ደግሞ እንዴት ማጥፋት እንዳለባቸው በውስጥም በውጭም የቅርብ ጠላቶች እንዴት እንዳቀናጁት እናውቃለን፣ እንረዳለን። አማራ አርቆ አስተዋይ ነው። ስለዚህ ይገነዘባል፣ የነገሮችን አመጣጥ ይታዘባል፣ ያያል። በሚገባኝ ደግሞ አርቅቆ በረቀቀ መንገድ ነገሮችን መመለስ ይችላል። ዛሬ ታዲያ ባለፈው የፍጻሜው ጦርነት ብለን አቅርበን ነበር። ዛሬ ክፍል 2 ነው ይዘን የምንቀርበው። ምክንያቱም ጦርነት እየተካሄደ በመሆኑ የፍጻሜው ጦርነት እስከሚያከትም ድረስ በተለያየ ጉዳይ ላይ ብቅ ማለታችን አይቀርም።
ክፍል 2ም 3ም 4ም ሊቀጥል ስለሚችል ስለዚህ ዛሬ ክፍል 2ን የፍጻሜው ጦርነት ምንድነው የሚለውን የምናየው ይሆናል ከዶክተር አየነው ጋራ። ዶክተር አየነው መግቢያውን ቀጥታ ታላቁን ክብር ለሚገባው ለህዝባችን ይገባል ብዬ ነው ቀጥታ ወደዛ ያተኮርኩት። አንተን ሰላም ሳልል እንደምን አለ? እንዴት ነው ባይስባላ? ትክክል ብለሃል። ከህዝባችን የሚበልጥ ነገር የለም። እውነት ነው። ስለዚህ ይሄ የጭቃሹ እንዲሁ ቃላቶችን ብናያቸው የጭቃሹ ማለት የተደበቀ ማለት ነው። ተደብቆ የማታየው ግን ተደብቆ ስትራመድ አገራማን ነው ብለህ ስትረግጥ የሚወጋህ እግርህን ረግጠህ ስትሄድ የሚወጋህ። ስለዚህ የጭቃሹ ይላል ያገሬ አርሶ አደር። የተለያዩ እንትኖች አሉ። ሲጸልይ ቅድም እንዳነሳሁት የሩቁን እንዴት ታገላለሁ የቅርቡን ግን አንተ ጠብቀኝ ይላል። የቅርቡን ነበር አይደል መታገል ካለ በቅርበት ያለውን ነው መጀመሪያ እንትን ማለት ያለብን። ስለማታውቀው እንዴት እንደሚያጠቃህ እንዴት እንደሚያስጠቃህ የቅርቡ በጣም አደገኛ በመሆኑ ነፍስ እንትኑን የሸጠ ራሱን ሁሉን ነገር ያጣ ማለት ነው። የቅርቡ ሁሉን ነገር ያጣ ማለት ሰውነቱን ያጣ። ይሄ ህዝብ የሚባል ነገር በውስጡ የሌለ በውሸት የታጨቀ እውነት የሌለው ህዝብ የሚባል ነገር የማይታየው ከራሱ በስተቀር ምንም በራሱ ዙሪያ የሚሰባሰቡት እንዲሰባሰቡለት የሚፈልግና ለሚፈልገው ነገር የሚያደርግ። ይሄ እኮ በትግል ብቻ አይደለም፣ በግልም እኮ እንዲህ አይነት ሰዎች አሉ። በግል ህይወትም እንዲህ አይነት ሰዎች አሉ። ለራሳቸው ብቻ ሲሆን ሁሉን ነገር ስለምንም ነገር እንትን ሳይሉ በግልም እንኳን እንዲህ በማህበራዊ አኗኗር ውስጥ እንዲህ አይነት ሰዎችም እኮ አሉ። ስለአንተ ምንም ጣጣ የማይመለከታቸው ግን በግል ለነሱ ጋር ብቻ ለሚፈልጉት ነገር አንተ የሆነ ነገር እንድታረግላቸው የሚፈልጉ አሉ። አንተ ግን የምትፈልገው ጉዳይ ላይ ሲኖር ግን የሉ። እንዲህ አይነት ሰዎች አሉ። ስለዚህ ወደ ድርጅት ስንወስደው ደግሞ በጣም ብዙ ነገር አለና ምን ሰሞኑን እንደው ምናየው አንዳንድ እንደው ከዛ ወደ ሌላ ከመሄድ በፊት አጭር ነገር የምትለው ይህ አሁን እኔ ባነሳሁት ጉዳይ ላይ የምትለው ብለህ አንድ ምን እንትኖች ሲሰለጥኑ የነበሩ የገቡ አሉና እሱን ገረፍ አድርጌ ባለፈው ፕሮግራም ለመናገር ሞክሬ ነበረ። ምን እንደሆነ እንደው ስለሱም ላነሳልህ እፈልጋለሁና እሱን አይተን ነው መሄድ ያለብን። ምናልባት እሱንም እያየን መግለጽ ትችላለህ። ከዛ በፊት ግን ምንድን ነው እየታዘብክ ያለው ባጭሩ? እሱም ብለን ወደ ዋናው ጉዳይ ወደ የፋኖን አጠቃላይ ሁኔታ እንዳስስበት እንሄዳለን። ግን አንዳንድ ነገሮች ምን እየታዘብክ ነው? እሺ፣ አመሰግናለሁ ጋሽ ስባለ። ያው አብዛኛውን አንተ ተናግረኸዋል። እንግዲህ የምንወያየው የጦርነቱ ወደ ፍጻሜው እየተሸጋገረ መሆኑን ነው እና አቅጣጫውንም መቀየሩን ነው ለማንሳት የፈለግነው። ያም ምንድነው ያው የፋኖ አደረጃጀት ያው አሁን ጎምርቷል። ከዛም አልፎ ወደ አንድነት ሊመጡ ሲሉ እንግዲህ የደነገጡ ኃይሎች ናቸው በዚህም በዛም ለማደናቀፍ ስራ እየሰሩ ያሉት። ከመንግስት ስራው ነው የሚጠበቅ ነው፣ ግን ደግሞ በአማራ ስም እየታገልን ነው የሚል ጭንብል ያጠለቁ የአማራ ኃይሎች ነን ባዮች፣ ያው በስምም ስንጠራው አፋር ነኝ የሚለው ወይም በእስክንድር የሚመራው ያው የጀመረውን ጦርነት ነው የምናየው እና በግልጽ በማምጣታቸው በእውነቱ በጣም ጥሩ ነገር ነው። ስለዚህ እንደዚህ ግልጽ ሲሆን ሁሉም ነገር መልካም ነው፣ ለጠላትም ለወዳጅም ጥሩ ነገር ነው የሚሆነው እና እንግዲህ መግለጫውንም አይተዋል ብዬ ገምታለሁ። ከአራቱም የፋኖ አደረጃጀቶች በእነ እስክንድር ቡድን ጦርነት እንደታወጀባቸው ያው መግለጫውንም አውጥተዋል።
እንግዲህ የፍጻሜው ጦርነት የደረሰ ነው ማለት ነው። ጊዜ ከሰጠኝ በደንብ እያወራን እንሄዳለን። እኔ እዚሁ ላይ ምክንያቱም እኔ ባለፈው በክፍል 1 ላይ የተለያዩ ነገሮችን ጎንደር ላይ፣ ጎሎ ላይ፣ ጎጃም ላይ፣ ሸዋ ላይ ያሉትን ለማቅረብ ሞክሬያለሁ። በጣም ብዙ ትንታኔ ብዙ ነገሮችን የሚጠይቅ ነው፣ ግን በአጭሩ ለማሳየት ሞክሬያለሁ። ህዝባችን በደንብ እንዲረዳው፣ ህዝባችን እንዲያቀው ልዩነቱ ምን እየተሰራ እንደሆነ፣ እንዴት እያምታቱት እንዴት እያወናበዱት እንደሆነ ለማቅረብ ሞክሬያለሁ። ይሄ ነገር እድሉን ውሰድና እየተሰራ ያለው ነገር እንግዲህ ፋኖች መግለጫ እስከ ማውጣት እየወጉን ነው ሲሉ፣ ይሄ እኮ ቀላል እኮ አይደለም። ቀላል ጉዳይ እኮ አይደለም ማለት ሳንሰ የምታየው ወይንም የሆነ ነገር አይደለም። ምላጭ ስቦብሃል፣ እንድትሞት ከወራሪው ጋራ በጋራ ጦርነት ከፍቶብሃል ማለት ነው። ታዲያ እንዴት ነው ይሄንን ምንድን ነው በዚህ ጉዳይ ላይ እንደው የታዘብከው አለ? ከህዝቡም እንደው ከተለያየ አቅጣጫ ከአማራዎች የሰማኸው ምን እየተባለ እንደሆነ? ይሄ የፖለቲካ አካሄድ ይሄ የምናምን አይደለም፣ የምርጫ የምን አይደለም፣ የህልውና ጉዳይ እና አማራ ህልውናው እንዲያከትም ለማድረግ ከወራሪው ጋራ በጋራ ሆነው እየወጉን ነው። በፕሮፓጋንዳ ስራ ደግሞ ሌላ ነገር እያሉ ራሳቸውን ጻድቅ ለማድረግ ይሞክሩና ይሄ ያው የብልጥ ምንድነው ብልጣብልጥነት ለማሳየት ነው ስራው። ዋናው ዓላማው ከአገዛዙ ጋራ ነገ በጋራ የዲሞክራሲያዊ ስርዓት ለመገንባት በሚል የሚያገናኛቸውን ስራ እየሰሩ መሆኑ ግልጽ ነው። እና እስኪ እንዴት ነው በአንተ በኩል ይሄን ያየኸው? ባለፈው ክፍል 1 ላይ ነገሮችን ለማቅረብ ሞክረናል እና እንዴት ነው አንተ ይሄ ነገር እስኪ ገልጸው? አመሰግናለሁ ጋሽ ሰዋለው። እንግዲህ ያው ከስሩ ነው ማየት ያለብን። እየሆነ ያለው ነገር ምንድን ነው ብለን መመርመር አለብን። የአማራ እያካሄደ ያለው የህልውና ትግል ነው። ለማንም ግልጽ የሆነ ነገር ነው። መታረድ፣ መሳደድ፣ መታረዝ መሮት የተነሳ ህዝብ ነው። ስለዚህ ይሄ ለህልውናው ለነፃነቱ እየታገለ ያለን ህዝብ የፖለቲካ ቀማኛ አሞራዎች ለመጥለፍ ሙከራ አድርገዋል። እንግዲህ አማራ በቃኝ ብሎ ሲነሳ ምናልባት አንተም አቅርበው ነበር። እንግዲህ ይሄ የመጨረሻችን ነው ይሄ ሰልፍ ብሎ ነው የተነሳው ማለት። ከዛ በኋላ ራሱን ወደ መከላከል ገብቷል። በየትኛውም ማደረጃጀት እንግዲህ ያው ህዝብ ታነቃለህ፣ ታደራጃለህ፣ ከዛ ይታጠቃል። ስለዚህ በቃኝ ብሎ ታጥቆ የተነሳ ህዝብ ነው አማራ። እንግዲህ ልክ የፋኖ ትጥቅ ትግል እንደጀመረ አካባቢ ያው በጥሩ ሁኔታ እየሄደ ነበር ያለው። ከዛ በኋላ የሚሰሩ ፕሮፓጋንዳዎችን ነው ማየት ያለብን። በተለይ በነ 360 ይሰራ የነበረው እስክንድር ህዝባዊ ሰራዊት ነው ምናምን ብሎ ይመራ በተኛ የሆነ የገጽታ ግንባታና ፕሮፓጋንዳ ይሰራ ነበር በዛን ጊዜ ማለት ነው። በየቀኑ ይነገር የነበረው ሰበር ዜና ፋኖ አይደለም አዲስ አበባ ሞቃዲሾ ይደርስ ነበር። በወቅቱ ይሰራ የነበረው ፕሮፓጋንዳ ማለት ነው። እንደዛ አድርገው ዋናው ነገር አላማው ማለት ነው። ያን ከሰሩ በኋላ ነው እንግዲህ የአማራን ትግል ወደ መጥለፍ ሄዱት። መጀመሪያ በጫጫታ በጩኸት አፍነው ይዘው ማለት ነው። እንግዲህ አማራ ለህልውና ነው ትግል የሚያደርገው ብለናል። ይህንን የህልውና ትግል እነሱ ባልተገባ መንገድ ነው ሊጠልፉ የመጡት የእስክንድር ቡድን ማለት ነው። ከዚህ በፊት ተናግሬያለሁ። እስክንድር ዘሩ አማራ ይሁን አይሁን የኔ ችግር አይደለም፣ ሊሆንም ይችላል አማራ። የአማራ ብሔረተኛ ግን አይደለም። ይህንን አስረግጠን መናገር እንችላለን። በሱ ዙሪያ ያሉም የአማራ ብሔረተኛ አይደሉም። የአማራ ብሔረተኛ ያልሆነ ደግሞ ይህንን የብሔረተኛ ትግል መምራት የለበትም። ይህ ግልጽ አቋም በፖለቲካ እንግዲህ አቋም ነው የምትይዘው።
እነኚህ ሰዎች የሰሩት ፕሮፓጋንዳ እሱን እዚህ ጋር ከፍ ለማድረግ ከዛ በኋላ ነው እንግዲህ በእስክንድር ምክንያት ብዙ ነገር ደርሷል። መሬት ላይ ብቻ መከፋፈል ሳይሆን በአውሮፓም በአሜሪካም የተከፋፈለው ነገር በሱ ምክንያት ነው። ሆኖም አሁን ይሄን ጋር ነው ማየት ያለብን። እነኚህ ሰዎች ለምን መጡ? እነ እስክንድር በግልጽ አማርኛ ነግሮናል። አማራ ብሔረተኛ ነው። የአማራ ፋኖን እንደ ፈረስ ተጠቅሞ አዲስ አበባ አድርሰውት እንዲመለሱ ነው የሚፈልገው። ከዛ በኋላ እሱ የሚፈልጋትን ኢትዮጵያ በሚፈልገው መንገድ ሰርቶ ያው አማራን አሁንም ማረድ ለመቀጠል ነው። የአማራ ህልውና አይደለም ያሰጋቸው። እነሱ የሚመኟት ኢትዮጵያ አለች። እንግዲህ እነሱ የትኛዋን እንደሚመኙ አላውቅም። እኛ የምናውቃት ኢትዮጵያ ግን የአማራ ቄራ ነች። ይሄንን ለመቀልበስ ነው አማራ እየታገለ ያለው። ምናልባት ኢትዮጵያ ሰላማዊ ሀገር ሆና እንደ ጥንቱ መቀጠልም ካለባት ያንን ማስቀጠል የሚችለው እውነተኛው የአማራ ልጅ ነው። በስሟም በሰንደቋም በታሪኳም የሚኮራው ማለት ነው። ይህንን የአማራ ትግል መደገፍ ሲገባቸው ሆዳም ስለሆኑ ስልጣን ስለሚፈልጉ ባንዳ ስላለ በተለያየ ምክንያት ለራሳቸው ጥቅም ሲሉ ይህን ለመጥለፍ የመጡ ናቸው እና በመጥለፍ በገንዘብና በቲፎዞ የፋኖን ትግል ጠልፈው ወደኋላ እንዲሄድ ወይም ደግሞ እንዲዘገይ አድርገውታል። ማንም ማቆም አይችልም። በነገራችን ላይ እንዲዘገይ ግን ሆኗል። አሁን እየሆነ ያለው ነው። ይሄንን ነገር ነው ተዉ ስንል የነበረው። በኋላም ሁሉም እንደያቅሙ አጋልጧቸዋል። ዛሬ መጨረሻው ላይ ደረሱ። የሚሰበስቡት የነበረው የዶላር ፋኖ የውጭው ገንዘብ ደረቀባቸው። አማራው ነቃ። በውጭ ያለው ተከፋፈለ። በእነሱ ምክንያት አይሆንም ይሆናል። ደረቀ ገንዘቡ። መሬት ላይም ህዝቡ እየነቃ መጣ። ኃይላቸውም የቀነሰ መጣ። በዚህ ምክንያት አሁን እንግዲህ ባለፈው እንደተነጋገርነው ራሳቸው እንደ ፋኖ እየዘረፉ መኖር እንኳን አይችሉም። የግል ህልውና ችግር ነው የደረሰባቸው። አሁን የአማራ ህዝብ ለህልውና ነው ታገለው። እነሱ ደግሞ በሽፍትነት በፋኖ ስም እየዘረፉ መኖር ስላልቻሉ ወደ አማራ ላይ አፈሙዛቸውን አዙረው ደግሞ አማራ ላይ ዘምተዋል። ባጭሩ የአማራ ፋኖ ላይ ዘምተዋል። እንዴት አቅም ኖሯቸው? አቅም ኖሯቸው አይደለም። የመንግስት ድጋፍ አላቸው። መንግስት የከባድ መሳሪያ ድጋፍ ይሰጣቸዋል፣ የደህንነት ድጋፍ ይሰጣቸዋል። ከተቻለም ደግሞ ያው የመሳሪያም ድጋፍ ይሰጣቸዋል ማለት ነው። የሰው ኃይልም ሊሰጣቸው ይችላል። ይህንን እያደረጉ መውጋት ጀምረዋል። መቼ ጀመሩ? አሁን ያው የዘመቻ አንድነት ከተጀመረ ወዲህ ብዙ ነገሮችን አይተናል። እውነተኛ ፋኖች ወደ አንድነት ለመምጣት እንቅስቃሴ ሲጀምሩ ያው መንግስት መቼም አያድርግ አይባልም፣ ስራው ነው። ያንን ለማደናቀፍ ስራ ሰርቷል። እነኚህ ምን ቤት ናቸው? አማራ አንድ ቢሆን ምንድን ነው የሚቀርባቸው? አማራ አንድ ቢሆን የሚቀርባቸው ስልጣን፣ ገንዘብ እና ሆዳምነታቸው ነው። ይህንን ለመቀልበስ እንግዲህ ከመንግስት ጎን ነው ዘመቻ ከፍተዋል። እየሆነ ያለው ነው። እኛ አይደለንም የምናገረው። መሬት ላይ ያሉት ፋኖች እያጠቁን ነው ብለው መግለጫ አውጥተዋል። ስለዚህ ምንድነው መደረግ ያለበት? እኛ እንደ ሚዲያ ለአማራ ህዝብ ማማን ስንጀምር ከመጀመሪያው ጀምሮ አማራ ህዝብ ወደ ከፍታው እንዲመለስ ነው። ለማንም ለማጨብጨብ አይደለም። ስለዚህ አማራ ላይ ጠላት የሆነን ማጋለጥ አለብን። እስክንድር ከነ ተከታዮቹ በአሁኑ ሰዓት የአማራ ጠላት ናቸው። ስለዚህ እንግዲህ ሰው ልጅ በተፈጥሮ ራሱን የመከላከል መብት አለው። ጥቃት ከደረሰበት ፋኖ የመከላከል መብት አለው፣ ራሱን ይከላከላል። እዚህ ጋር ነው እኛ እውነተኛ የአማራ ልጆች በተለይ ታችኛው ሰራዊት በገንዘብም ይታለል በፕሮፓጋንዳም ይታለል፣ በተለይ ባለፈው ያቀረብከው አይነት ወጣት ማለት ነው። እንደዚህ አይነት የታለሉትን ሰዎች ይህንን የሚሰሙ እኛ እንግዲህ አንድም ሰው ቢሰማን ደስተኞች ነን። አንድ ሰው ሰምቶን ከተለወጠ ደስ ይለናል። ስለዚህ የአማራ ፋኖ እውነተኛዎቹን እንዲቀላቀል አፋሕድ ወይም ደግሞ የእስክንድር ፋኖ ነኝ የሚለው የዶላር ፋኖ መሆኑን አልፎ ተርፎ ደግሞ የአማራ ብሔረተኞች ስብስብ አለመሆኑን የአማራ ልጆች ተረድተው ከውስጡ እንዲወጡ ነው። እኛ የአማራ ደም እንዲፈስ አንፈልግም። እነሱ በራሳቸው አንደበት የተለያዩ ዘር መሀላችን ገብቶ እየተዋጋ ነው ብለዋል። ከሁሉም አይነት ነገድ መሀላችን አለ ብለዋል። ይቅናቸው፣ ከፈለጉ ከአብይ ጋር ይዋጉ። የአማራ ልጅ ግን ከአማራ ልጅ ጋር እንዲዋጋ አንፈልግም። ስለዚህ በተቻለ መጠን ከዛ ውስጥ ያሉትን አስተምሮ ማስወጣት፣ ለቤተሰቦቻቸው መምከር ነው። እንግዲህ ያው ተመክሮ ያልሰማን መከራ ይምከረው ነው የምትለው።
ምክንያቱም የራስን የመከላከል ተፈጥሯዊ መብት ስለሆነ የትም ቦታ ማለት ነው። እና እየሆነ ያለው ይሄ ነው። ጥሩ ጎን አለው፣ መጥፎ ጎን አለው። መጥፎ ጎኑ ያው አሁን እንዳልኩት አማራ ልጅ እንዲሞት አንፈልግም እኛ። ጥሩ ጎኑ ግን አሁን ለይቶልናል። ባንዳውና አርበኛው የአማራ ልጅ ለይቷል። ስለዚህ ለፈራጅም ጥሩ ነው፣ ለአማራ ህዝብም ጥሩ ነው። በአንድ ቤት አንድ አባወራ ነው የሚኖረው። ባንዳ ቦታ የለውም። ባንዳ አገሩ ሆዱ ነው፣ የሚሄድበት ይሄድ። የተደበቀ አጀንዳም ካላቸው የሚሄዱበት ይሄዱ። ይሄ ትግል ግን ቅዱስ የሆነ የአማራ ብሔረተኝነት ትግል ነው። ስለዚህ እንደዚህ በግልጽ መምጣታቸውን እንደ መልካም ጎን እንየውና ከአማራ ክልል ተጠራርገው የሚወጡበት እንግዲህ የአማራ ክልል ስንል ወያኔ ስለሰራት በኮቴሽን ነው ማለት ነው እንጂ ወያኔ የሰጠው የአማራ ምድር ሊሆን አይችልም። እና ከዛ ግን አሁን አማራ የታገለ ካለበት ቦታ ተጠራርገው የሚወጡበትን መንገድ አሁን በቀላሉ መቀየስ ይቻላል። ህዝባችንን ማንቃት ነው ይቀራል። እንደዚህ ነው ማየው ጋር። አዎ አየነው፣ ትክክል ነው። እነኚህ ሰዎች አደረጃጀታቸው በአማራ የህልውና ትግል ውስጥ የራሳቸውን ዓላማ ለማሳካት ነው። ዓላማቸው ከወራሪው ጋራ ጠላት መፍጠር አለባቸው። አይደለም እንዴ? ጠላት መፍጠር አለባቸው። ህዝብ እንዲያምናቸው ጠላት መፍጠር አለባቸው። ጠላት ያው ወራሪው መሆኑን መግለጽ ይገልጻሉ። እንዳንተ እንደኔ ይገልጻሉ። ችግር የለውም። እንደ ሌሎች ታጋዮች ይገልጻሉ። ግን እውነታው ቁልጭ ብሎ አሁን ወጣ እኮ ነው። በጋራ ጦርነት ከፈቱ አይደለም? የአማራ ፋኖ በወራሪው ላይ የተቀናጀ ዘመቻ አንድነት ብሎ የተቀናጀ ጦርነት ሲያደርግ እነሱ የተቀናጀ ጦርነት እኛም ማድረግ አለብን በፋኖ ላይ አለናችሁ ብለው የተቀናጀ ጦርነት ፋኖን ለመውጋት አወጁ እና ተነሱ። እነሱ ወራሪው በፋኖ ላይ አወጀ፣ እነሱም በፋኖ ላይ አወጁ። ልዩነት አላቸው ወይ? ምን ይሄ ህዝብ ብዙ ምርምር ያስፈልጋል። ያየ ነው ይሄ ነገር ብዙ ምርምር ብዙ ጥያቄ ያስፈልጋል። በግልጽ አይደለም ወይ? ከወራሪው እኩል እነሱም አወጁ። ስለዚህ ግልጽ አልወጣም ወይ? አሁን ስንደክምበት የነበረው ስንናገር የነበረው አደባባይ ላይ እንዲህ ግልጽ ሲወጣ አያስደስትም ወይ? እንዴት አየው? ይሄንንስ እንደ መልካም ጎን ያልኩት እሱን እኮ ነው። ድሮ ብዙ ክርክር ነበረ እንዳልኩ፣ በውጪም በጣም ቁጥሩ ብዙ የሆነ የእስክንድር ደጋፊ አለ። እንግዲህ የዓለም አቀፍ የአማራ ንቅናቄ በሱ ምክንያት ነው የፈረሰው። የአውሮፓ ፌዴሬሽን በሱ ምክንያት ነው የፈረሰው። በቃ የሱ ስም ከጀርባ አለ የትም ቦታ። ካንሰር ነው ለአማራ ትግል እስክንድር። አገር ቤትም የሆነውን ነገር እናስታውሳለን። እንግዲህ የፋኖች አንድነት ሊመጡ ብሎ እሱ ካልሆነ ተብሎ የደረገ ማለት እና እንደዚሁ እንዳመሰን ነበረ የኖረው ያለ ቦታው መጥቶ ማለት። አሁን ግን ለየ። እስክንድር ወይም ሞት ሲሉ የነበሩ የአማራ ልጆች እዚህ ጋር ምንም ማድረግ አይችሉም። አደባባይ ላይ የተጋለጠው ዘመቻ አንድነት ብለው የአማራ ፋኖች ትግል ሲጀምሩ እንግዲህ የእውነተኛ የአማራ ታጋዮች ይህንን መደገፍ ነው ያለባቸው። እነኚህ ፋኖችን ከመንግስት ጎን ሆኖ በጎን እየወጋ ካለ ያው ግልጽ ጠላት ነው ማለት። ምንም እኮ በቃ እንደዚህ በግልጽ መምጣቱ ደስ ይላል። አሁን ለፈራጅም ቀላል ነው። ስለዚህ የአማራ ጦርነት ወደ ፍጻሜው የመድረሱ ብስራት ነው ለኛ። በሌላ በኩል ደግሞ በእውነት እስክንድር እድለኛ ነው። ምክንያቱም አስተሳሰባቸው የቀነጨረ በጣም በባንዳነት እጅግ የማይጠረጠሩ ሆነው ሊያገለግሉት የሚችሉ ሰዎችን ማግኘቱ በዶላር ይሆን ቅድም እንግዲህ የዶላር ፋኖ አለ፣ ብሔርተኝነትን አይቀበልም፣ ከወራሪው ጋር ይሰራል። ስለዚህ እንዲህ አይነት ሰው ማግኘቱ ራሱ በሸዋ ውስጥ እንዲህ አይነት ሰዎችን ማግኘቱ እድለኛ አይደለም ወይ? በጣም አልተጫወተባቸውም ብለህ ታስባለህ ወይ? በጣም እንትን አላደረጋቸውም ወይ? በጣም አልገዛቸውም ወይ? እንዴ
በዚህ አይነት እኮ ለጣሊያን እነዚህ ለጣሊያን በንብርክክ የሚሄዱ ናቸው ማለት ነው። አሁን እነኚህ ጣሊያን ብዙ ሊሬ ስለሚረጭ በንብርክክ ሄደው ሊያገለግሉ ይችላሉ። እንዲህ አይነት ሰዎች በጣሊያን ጊዜም ባንዳ ሆነው ያገለገሉ እንዲህ አይነት አሳሰብ ያላቸው ናቸው። ጣሊያን እኮ ሊያሰለጥን ነው የመጣው ኢትዮጵያን ለማሰልጠን ነው እንጂ ሌላ እኮ ክፋት የለውም ብለው አርበኞችን የሚሰብኩ ነበሩ፣ ሄደው የሚያማልዱ እንደዚህ እያሉ ማለት ነው። አሁንም እነኚህ ሰዎች ቀጥታ ሸዋን ታሪኩን አጠፉት። እኔ በእኔ በኩል የሸዋን ታሪክ እንዴ አንተ እነ ደሳለኝን ሲወጋ ነብር ሆኖ ካልተነሳ አንተ በማን ተመርተ ነው መጥተህ የምትወጋ ብሎ ህዝቡ ራሱ ካልተነሳ ሸዋ ምንድን ነው ጥያቄ ውስጥ ወደቀ እኮ ማለት ነው። ስለዚህ ታዲያ እድለኛ አይደለም ወይ እንዲህ አይነት ህዝብም ማግኘቱ አካባቢ ማለት ነው። አጠቃላይ ህዝቡን ባይሆንም ሸዋ ውስጥ እንዲህ አይነት አስተሳሰብ ያለው ሰው ማግኘቱ ቡድንም ማግኘቱ ራሱ በቡድን ውስጥ ያሉ በብሪጌድም በሻለቃም በምንም በክፍለ ጦር የሚደራጁ ብለው ባሉት ሁሉ ይደራጁ እንዲህ የተመጠጠ አእምሮ ያላቸው ለሸዋነት የማይቆረቆሩ ለሸዋ አማራ ያልቆሙ ሰዎችን ማግኘት መቻሉ አጠቃላይ ለአማራ ተው ለአማራ ይቅር ለሸዋ አማራ መቆም ያልቻሉ የሸዋ ሰዎችን ማግኘቱ እድለኛ አይደለም እንዴ? ጎንደር ላይ ለጎንደር ያልቆሙ ለአማራ አይደለም ለጎንደር አማራ አንድነት ያልቆሙ ሰዎችን ማግኘቱ እንግዲህ ጌታ አስራደ በመኪና ምንድነው መኪና ተመድቦለት ወደ ፋኖ እንዲገባ የተደረገ ሰው ነው። የዩኒቨርሲቲው መኪና ተመድቦለት ፋኖ በሚፈልገው ቦታ ድረስ አድርሶት ምናምን ለዓላማው ለስራው ማለት ነው። ይሄንን የተደረገ ሰው ነው። ለዚህ የሚታዘዝ የሻለቃ ብለው የሚያደራጁት ብርጌድ ብለው የሚያደራጁት ምናምን የታጠቀው ጎንደሬ እንዴት ለእንዲህ ለወደቀ ዓላማ አብሮ ሊቆም ይችላል? እንዴት ሊሞት ይችላል? አማራ ያሸንፋል፣ ማሸነፉ አይቀርም። ግን አብሮ በባንዳነት ይሄ የታጠቀው ክፍል በባንዳነት ፋኖው በባንዳነት በፋኖነት መፈነን ሲገባው በባንዳነት እንዴት ሲያገለግል እድለኛ አይደለም ወይ ይሄ ሰው? በጣም እድለኛ እኮ ነው። እና ምክንያቱም ጎንደርነትን ሳይሆን ዶላርን ጎንደርነትን ሳይሆን ብሔርተኝነቱን ሳይሆን በቃ በወራሪውን ለነገሩ ስኳዶች ስላሉበት የብአዴን ስኳዶች እዚያ ውስጥ እስክንድርን በሚገባ መደገፍ ውስጡን የመደገፉ ሁኔታ የተጠበቀ ነው። ግን እንዴት አይልም ወይ የሚዋጋ አልዋጋም ካንተ ጋር እንዴት ሊላል የማይችል እዛ በስሩ ያሉት ይሄን ማግኘቱ እድለኛ አይደለም ወይ? ለእኔ እንዴት መሰለህ ጋስዋል፣ እኔ ከእድለኝነት ይልቅ እንደማሰሪ ሰው ነው የማየው። ለምን እድለኛ የምትለው ውጤቱም ሲያምርለት ነው። አሁን ግን የክፉ ሰው ልክ የመለስ አይነት ባህሪ ነው ያለው። መለስ ደርግ ያደቀቀውን አማራ መጥቶ እንዴት ብአዴንን በባትሪ ፈልጎ እንዳወጣው ታያለህ። ብአዴን ማለት አማራ ያልሆኑ በብሔራቸው ማለት ነው። አማራም ቢሆኑ ደግሞ በአማራነታቸው ላይ በህዝባቸው ላይ ቂም ይዘው ያደጉ በባትሪ ፈልጎ ነው ያወጣቸው ከአማራ ክልል ውስጥ ማለት ለቅሞ እነሱን አውጥቶ ነው አማራ ትከሻ ላይ ጭኖ። ብአዴን ምንም አማራነት የሚሰማው ቡድን አይደለም። ጸረ አማራ ነው፣ የአማራ ጠላት ነው። ግን ሰብስበው የአማራ መሪ አድርጎ አመጣቸው እና ያንን አይነት መሰሪነት ነው እነ እስክንድር ተምረው የመጡት። ከዛ በኋላ ያኔ ከእስር ቤት ከወጣ በኋላ ሲዞር ይሄን ስራ ነው ሲሰራ የነበረው። ምን አይነት ሰዎችን ሲያጠና በገንዘብ በሃይማኖት ወይም ደግሞ ይሄ በየዋህነት እየመለመለ እንዴት እንደሚያጠቃ ማለት ነው። ለምን እውነተኛ ፋኖችንም አታሎ ነበር። እንግዲህ የነቁት ተመልሰዋል። አሁንም በጣም የምናከብራቸው የነበሩ ፋኖች አሉ። እንግዲህ አይ በቃን ብለው ይመለሳሉ ብለን የምንጠብቃቸው ማለት ነው። ካልሆነም ያው መንገዱን ጨርቅ ያርግላቸው። ሆኖም ግን እንዴት አይነት መሰሪ ሰው እንደሆነና በሰዎች ደካማ ጎን ገብቶ የአማራን ትግል ሊጠልፍ አቅዶ ነው ሄደው እሱ ለሚፈልጋት ኢትዮጵያ ለምትባል ሀገር ማለት ነው። እውነተኛ ሰው ቢሆን ኖሮ እኮ
ኢትዮጵያ የምትባለውን አገር የሚያድናት አማራ ነበር። የአማራ ብሔረተኝነት ነበር የሚታደጋት። እነሱ ካልመሩት፣ እነሱ ካልወጠወጡት ግን አይሆንም። እነሱ በሚፈልጉት መልኩ ኢትዮጵያ ካልሆነች ግን አይሆንም። ስለዚህ ነው ፋኖን ሰንዳፋ ላይ ይመለሳል ያለው። እንደው ሲያምረው ይቀራል እና አሁንም በሁሉም አካባቢ እስክንድርን እኮ ምን ቅዱስ ገብርኤል ማድረግ እኮ ነው የቀራቸው። ምንድን ነው የቀራቸው? እንግዲህ ሲያወሩ እንሰማለን አይደለም እንዴ? ለፍተት የሚባለው ምን አይነት ስብከት ቢሰብካቸው ነው በዚህ ደረጃ የአማራ ልጆች እሱን ያመኑት ትላለን? ግን ያው ክፉ ሰው ስለሆነ ቀኑ ደረሰና አሁን ተጋለጠ። ከዚህ በኋላ ያው መጨረሻውን ያሳየን ነው እንጂ ምንለው ያው ምንም እድለኛ አይደለም። ክፉ ሰው ነው። ክፉ ሰው ደግሞ የኃጢአት መጨረሻው ሞት ነው። ምንም ሌላ ነገር የለውም። ማደባበስ አያስፈልገንም። እስክንድር መጨረሻው ይሄ ነው። ጭምብሉ በተለይ አሁን ጭምብላቸው ወልቋል ማለት ጭምብሉ ወልቋል። በዚህ በኩል ደስተኞች ነን። በእውነቱ እንደኛ ሚዲያ እንደምንፈልገው የአማራ የህልውና ትግል እንዲያድግ ከሚፈልጉት አንዱ በመሆናችን ጭምብሉ መውለቁ ከዚህ በኋላ ማንንም ቢያንስ ሊያመነታ የሚችል ሰው ቢኖር የቆረጠለት ነው ማለት ይቻላል። ምክንያቱም ከወራሪው ኃይል ጋር ሆነው የአማራን ፋኖ ለመውጋት ተነስተው ጦርነት ጀምረዋል። ስለዚህ እነ ጌታ አስራደም የተሰጣቸውን ሚሽን ወይንም ተልኮ ለመፈጸም የግድ የመጨረሻው ላይ ይፋ መሆናቸው የነ ሰለሞን አጠናው ግድ የለህም እስክንድር ገንዘቡን አንተ ከዛ ከወዳጆችህ ወደ ውጭ ካሉት ከወዳጆችህ አምጣው እንጂ እኛ ይሄንን ኮበሌውን እንደሚሆን እናደርገዋለን፣ እኛ ልክ እናገባዋለን እንዳለው ገንዘብ አምጣልን እንጂ እኛ እንደሚሆን እናደርጋለን ያለውን በግልጽ ይሄው አየ ነው። ምክንያቱም በተጨባጭ የገንዘብ ጉዳይ ነው። ምንድነው? ተቀጣሪ ነው። እነ ሰለሞን አጠናው አሁን ተቀጣሪ ናቸው። ጎንደሬነትን የሚጠቀሙበት ለእንትን ነው፣ ለዚሁ ለትግሉ ማምታታቻ ምንድነው የሚባል ማምታታት ነው እንጂ ለሌላ ጉዳይ አይደለም። ምክንያቱም ይኸው የተናገረውን ነገር ቁጭ ያለ ነው። ታሪክ ደግሞ በየፈርጁ መዝግቦት ያልፋል። የተናገረውን ፈጽሟል። ይሄን ነው እያደረጉ ያሉት እነ ደረጀ። ያው በመጨረሻው እንኳ ሊታከም ያልቻለ ግን ለደረጀ አሁንም ምንድነው ይህንን ፕሮግራም የምታሳካ ይሄም ፕሮግራም የምታሳካ አጠገቡ አንድ ሴት አለች። ይሄው ይፍረ አሁን እዛ በዙሪያ ያሉ ሊታዘቡ ይችላል። ይሄንን ዓላማ የምታሳካ ደረጀን ከጀርባ ሆና ባለቤቷ የደረጀ ጠባቂ ነው። ባለቤቷ የደረጀ ጠባቂ ነው። ስለዚህ ደረጀ ወዲህና ወዲህ ሊል አይችልም። እሷ ደግሞ የነስክንድርን ዓላማ አስፈጻሚ ነች። በዚህ አንድ ነገር ወዲህና ወዲህ ቢል ቀጥታ ጠባቂው ባሏ ነው። ኢንፎርሜሽኑን ይለዋወጣሉ። በዚህ ደረጃ ደረጀን ይዘውታል። ደረጀ ማውራት የተሰጠውን ነገር ማውራት አለበት። ያወራል። የሚደጎመውን ይደጎማል፣ ያወራል። በጎንደር ላይ ጨዋታ እየተጫወተ ነው። አማራን ተው፣ ትልቁን ግዙፉን አማራ ተው። ጎንደር ላይ ላለው አማራ እንኳ አማራ ሊሆን አልቻለም። አማራ ሊሆን አልቻለም። እና አፄ ቴዎድሮስ እኮ ለትልቅ ነገር ነበረ። እንግዲህ ታሪካቸውን መምዘዝ እንግባ ወይ? እና አፄ ቴዎድሮስን ብለህ ታስባለህ? አንዳንዴ ታሪካቸውን ከመዘዝን ሌላ ታሪክ ነው። ስለዚህ ጀግንነት የሚለው እኮ ጀግንነት እኮ ማለት መተኮስ ብቻ እኮ አይደለም። ጀግንነት ማለት እኮ ብልህ ሆነህ ህዝብህን ለህዝብ መከታ መሆን መቻል ማለት ነው። አፄ ምኒልክን ስለተዋጉ እኮ አይደለም የምናደንቃቸው። አፄ ምኒልክ እኮ ተዋጊ ጀግኖችን አፍርተው ግን አገር መምራት ህዝብ መምራት እንዴት እንደሆነ በብልሃት እንዴት ጠላትን ማሸነፍ እንደሚቻል ሰርተው በማሳየታቸው ነው እኮ እምዬ ምኒልክ
ወደ መባል የደረሱት። በዓለም ላይ ስማቸው ምኒልክ የሚለው እንዲገኝ የሆነው እኮ በስራቸው ነው። ታዲያ ይሄንን ሊያንኮላሹ የሚችሉ አጠቃላይ እዛ መሬት ላይ እንዴት በቀሉ ነው? እነኚህ እንዴት በቀሉ? ሸዋ ላይስ እነዚህ በነመከታው የሚመራ እንዴት ሊበቅሉ ቻሉ? እንዲህ አይነት እንዲህ የተሳሳተ የአፄ ምኒልክ ቦታ ላይ የኖሩበት የተቀበሩበት ቦታ ላይ አጽማቸው እንኳን እንዴት ይወጋኛል የማይል ትውልድ በነመከታው ጋር እንዴት ሊሰለፍ ቻለ? እንዴት በዚያ ዙሪያ ያለው ማህበረሰብ እንዴት ውስጥ ለውስጥ ተነጋግሮ ይህን ጉዳይ ሸዋን ሸዋ ማድረግ እንዴት አልቻለም? በጣም ታሪካዊ ስህተት እኮ ነው እየተሰራ ያለው። በጣም የሚያጎድፍ ነው። እና ይሄ ነገር እንዴት ሊበቅሉ ቻሉ? በእርግጥ ሸዋ ላይ ያለውን ከሌሎች ቦታ የመጡ ናቸው እየመሩ ነው፣ ተኳሽም አስተኳሹም ምኑም ከሌላ ቦታ የመጡ ናቸው ብሏል። ስለዚህ እንደዛ ነው። እስክንድርም ከጎንደርም ከምንም የወሰዳቸው ሰዎች አሉ። በዶላር ስብስብ በወቅቱ የወሰዳቸው ወጣቶች አሉ። እዛ ነው ያሉት። የጎንደር ወጣቶች እዛ አሉ። አንድ ነገር ግን ብናገር በጣም ደስ ምልህ ምሎ ታፍኖ መቅረት ያለበት አይመስለኝም። ወያኔ ሲገባ እኮ ያገለገሉ ካድሬ እነ ዶክተር አምባቸው ነፍሱን በአጸደ ገነት ያኑረው፣ ግን ሸዋ ነበር የተመደበው። ዶክተር አምባቸው ሸዋን አልቅሷል። ጀግኖችን በሙሉ ምጥጥ አድርጎ ያስፈጃቸው። ይሄ ሀቅ ነው፣ ታሪክ ነው። ምክንያቱም ታሪኩ የሚታወቅ ስለሆነ ነው። ያው አደባባይ ላይ ብዙ አይነገርም። ለምንድን ነው እንዲህ አይነት የት ቦታ ላይ ምን እንደተሰራ በኋላ ከድል በኋላ እንደው ስለ ብአዴን ሲነገር አመጣጥ ሲነገር ሊነገር ይችላል እንጂ እንዲህ አይነት ነገር ነው የሆነው። ታዲያ እንዴት ከዚህ አይረዱም ነው? እንዴት አይረዱም? እዛ በነ መከታው በኩል ያሉ ሰዎች እንዴት ይህን አይረዱም? ጎንደር ላይ ያሉ በእስክንድር ገንዘብ እየተመሩ እሱ በሚቆነጥራላቸው ገንዘብ ብአዴን በሚሰጣቸው ጥይት የአማራን ልጅ ለመግደል ከወራሪው ጋር ሲሰለፉ እንዴት ነው ህዝብስ በቃ ሊል ያልቻለበት? አየነው። እኔ እኮ እንደ ዞር በል ሊል ያልቻለበት ምክንያት ምንድን ነው? አንተ የምትረዳበት ሌላ መንገድ አለ? እኔ በጣም ጥያቄ ነው። በጣም ብዙ ነገሮችን ይጭርብኛል። ያው የአማራ ህዝብ ብልህ ህዝብ ነው ጋሽ ስባለው፣ ቀስ ብሎ አስሬ ለክቶ የሚቆርጥ ነው። እንግዲህ እንደ ተረቱም ለምሳሌ ወደ ሸዋ ከመጣ ሸዋ ባላመጠ በአመቱ ይውጣል ነው የሚባለው። አስቦ ነው የሚወስነው ማለት ነው። ህዝብ ስህተት አይሰራም። ሲወስን ደግሞ ወሰነ ነው እና ለእነኚህ ሰዎች ብዙ ጊዜ ሰጥቷቸዋል ብዬ ነው የማምነው። ምናልባት እንደምታየው የተለያየ ቦታ በኃይልም አሸንፈውት አስገድደውት ያሉበትን ቦታ እንግዲህ ብዙ ቪዲዮዎች ላይ የምናየው ማለት ነው። ዋናው ነገር ይህንን ኃይላቸውን መበተን፣ ህዝቡ ራሱ የሚሰማውን እንዲናገር እድል አላገኝም። ማንኛውም ኃይል ሲመጣ በኃይል ነው የሚጨፈልቀው። እንግዲህ የኢትዮጵያን ታሪክ የምናውቀው ነው በየትኛውም አካባቢ። እዚህ ህዝባችን አንገቱን ደፍቶ መኖር ለምዷል። ያው ባንዳ እንዳለ ማለት ነው። ባንዳ በየትኛውም ጀነሬሽን ውስጥ አለ። እዚህ ጋር ነው ዋናው ነገር። አሁን እኛ ማስተማር አለብን ባንዳውን እንዲለይ ህዝቡ ራሱ ማለት ነው። ከሁሉም በላይ ደግሞ የፖለቲካ ዓላማቸውን እንዲያውቅ። እነኚህ ሰዎች አሁን ዓላማቸው ግልጽ ሆኗል። የዶላር ፋኖዎች ናቸው፣ ጸረ አማራዎች ናቸው። ከሁሉም በላይ ደግሞ ራሳቸው በእነ እስክንድር አንደበት ስንሰባው የነበረው አማራ ያልሆኑ ፋኖች መሃላቸው እንዳለ ነግረውናል። እነሱ ለሚፈልጓት በቅዠት ለሚያዋት ኢትዮጵያ ያደራጁት ፋኖ አለ፣ አማራ ያልሆነ ማለት ነው። አማራ ያልሆነ ፋኖ እንዴት ነው የሸዋን አማራ ነፃ የሚያወጣው? በእስክንድር ተመርቶ ማለት እና ይሄ የብሔርተኝነት ትግል ነው። ምንም ግልጽ ነው እኮ በቃ ሌላ ማብራሪያ አያስፈልገውም እኮ። አንድና ሁለት
አማራ ለአማራ ነው የሚታገለው፣ ኦሮሞ ለኦሮሞ ነው የሚታገለው፣ ትግሬ ለትግሬ ነው የሚታገለው። የብሔረተኝነት ትግል። ስለዚህ እዚህ ጋር እነ እስክንድር በራሳቸው አፍ የሱ አጃፋሪዎችና ማንጺሞን የሚባለው እነሱ የተናገሩት አለ። ከእስክንድርም አፍ ሰምተናል። በተለይ እስክንድር ፋኖነት የአማራ ብቻ አይደለም ብሎ ሲከፈት ሰምተናል። ያኛው ደግሞ አስተኳሹም ተኳሹም አማሮች አይደሉም ሁሉ እያለ ሲናገር ሰምተናል። በቃ እንደዛ ከሆነ የአማራ ምድር ለቀው ይውጡልን፣ የሚሄዱበት ቦታ እነሱ የሚፈልጓት ኢትዮጵያ የሚያገኙበት ቦታ ይሄዱ። ይሄ ግን የአማራ ብሔረተኝነት ትግል ነው። አማራን ነፃ የሚያወጣው የአማራ ብሔረተኛ ነው እንጂ የኦሮሞ ብሔረተኛ መጥቶ ለአማራ አይታገልም። ወይም የጉራጌ ወይም የትግሬ ማለት የትኛውም ብሔር። እነኚህ ሰዎች በአማራ ስር ተጠልለው የሚፈልጓትን ኢትዮጵያ ሊሰሩ የሚፈልጉት ነገር አለ። ያንን ደግሞ በአማራ ህዝብ ደም ነው መስራት የሚፈልጉት። ይሄ አሁን ግልጽ ሆኗል። ስለዚህ የአማራ ህዝብ ነኝ መታገል ያለበት፣ ምንም ማባበል አያስፈልግም። ተመክረው በሽምግልናም ስላልሆነ አሁን ደግሞ አልፎ ተርፈው ገንዘቡም ስለደረቀባቸው የሰው ኃይልም እያጣራቸው ሲመጣ ጦርነት ከፍተዋል። ጦርነት በመክፈታቸው ከመንግስት ድጋፍ ያገኛሉ፣ ትጥቅም ስንቅም ያገኛሉ። ይሄ ስለሆነ የአማራ ህዝብ መታገል ያለበት፣ ያልነቃውን ማንቃት የኛ ስራ ነው፣ ያልሰማውን ማሰማት የኛ ስራ ነው። በተለይ ንጹህ የአማራ ልጆች፣ በእስክንድር ስብከት የተታለሉ የአማራ ልጆች ከስህተታቸው እንዲመለሱ ማስተማር፣ በተቻለ መጠን ማስተማር፣ ደም ሳይፈስ በፊት ማለት ነው። እንደዚህ አድርጎ የአማራ ልጆችን ማዳንና ከሱ መነጠል ነው። እሱ ወደሚሄድበት ይሄድ። በቃ እነ መከታው ኦልሬዲ ለእስክንድር ገብረዋል። ለሱ እንሞታለን ብለዋል። መንገዱን ጨርቅ ያርግላቸው። የአማራን ህዝብ ግን አይወክሉም። የአማራ ፋኖን ትግል አይወክሉም። እውነተኛ የሸዋ ልጆች እየታገሉ ነው ያሉት። እዚህ የአማራ ህዝብ እነሱን ነው መደገፍ ያለበት። የሸዋ ልጅ እነሱን ነው መደገፍ ያለበት። እውነተኛ ልጆቹን ከነሱ ጎን ተሰልፈው እነኚህን ወደሚሄዱበት እንዲሄዱ ማድረግ ነው። የሚሄዱበት ቦታ ካለ መሄድ ነው፣ ካልሆነም እንዲማረኩ ማድረግ ነው። በየትኛውም መንገድ ግን መንበርከክና መሸነፍ አለባቸው። በአንድ ቤት ከአንድ በላይ መሪ መኖር ስለማይችል ማለት ነው። እና ጦርነቱ መጀመሩን እንደ መልካም ጎን ማየት አለብን። ደም እንዳይፈስ ነው ጥረት መደረግ ያለበት። የነኚህ ማንነታቸው ግልጽ ሆኗል። ለአማራ የፍጻሜው ጦርነት ተቃረበለት። ለምን? ቅድም ብለዋል። አጠገብ ያለ የወዳጅ ጠላት ነው ክፉ፣ የሚያጠቃ ሁልጊዜ እሱ ነው። አሳልፎ የሚሰጥ ለጠላት እሱ ነው። ጠላትንማ ታውቀዋለህ፣ ፀጉረ ልውጥ ነው፣ ገና ሲመጣ ታውቀዋለህ። ስለዚህ እነኚህ ውስጣችን ያሉ ባንዳዎች በአማራ ስም እንታገላለን ያሉ የአማራ ልጅን ሲያታሉ የነበሩት አሁን ግልጽ ነው። ስለዚህ በቃ ቀላል ነው። ከዚህ በኋላ እኮ ያው ግልጽ ስለሆነ ለአማራ ህዝብ ትግል መንገዱን ራሳቸው ጠርገውለታል ብዬ ነው የማምነው። እና እንደ ጥሩ ጎን እንየው። ከዚህ በኋላ የአማራ ህዝብ እነሱን ከአጠገቤ ሂዱ እንዲላቸው እንዲታገላቸው ነው ማድረግ ያለብን። ወደ መጡበት እንዲሄዱ የአማራም ትግል መስመር ይይዛል። 4 ኪሎም ቅርብ ነው የምትሆነው። ከዛ በኋላ ምንም ይሄ አሁን የዘገየው በዚህ ምክንያት አለ፣ በእስክንድር ምክንያት ነው የአማራ ትግል የዘገየው አይደለም። ምንም እውነታውን ስንናገር ይሄ ነው። እሱ የፈጠረው ውዥንብር ነው ይሄን ሁሉ ነገር ያመጣብን። እና እነሱ ከተነቀሉ በቃ የአማራ ትግል ቀጥ ብሎ አዲስ አበባ ይገባል። አዎ አንድ ነገር ላንሳ እዚህ ላይና በጣም የሚገርመኝ አሁን ይሄ ወራሪው ያሰለጠነው ክፍል ነው። ወራሪው ያሰለጠነው ስልጠናውን ሲጨርስ ሰተት ብሎ ወደ ፋኖ የገባ ነው። እንደዚህ ነው የሚገባው አይደል? እንደዚህ ሰተት ብሎ ነው የገባው። አሁን ገብቷቸዋል። ይሄኛው በዚህ ሲገባ እነዛ ፋኖን እንውጋ ብለው ሲነሱ ታሪክ እንዴት ነው የሚጽፈው? አየህ፣ እኔ በጣም እንዴት ነው የሚሆነው? እንዴት አይነት ታሪክ ነው ሊሆን የሚችለው የሚለው እኔ በጣም የሚገርም ነው። ይሄንን አይተህ እነሱን ስታይ በጣም ያስቆጫል። በጣም ነው የሚያስቆጨው። በጣም ነው የሚያስቆጨው። የወንጀልም ወንጀለኞች ናቸው። የአማራን አጠቃላይ የአማራን ህዝብ የህልውና ትግል ላይ በባንዳነት እያገለገሉ ወራሪው በከፍተኛ ደረጃ በሰማይም በምድርም በከባድ መሳሪያው ይጠቀማል። እነሱ ደግሞ መሳሪያ ተቀብለው
ይሄን ነገር ያደርጋሉ። ስለዚህ አማራ ማሸነፉ አይቀሩም። እነሱም ተደረቡ፣ እነሱም አገዙት፣ ምንም አሉ። በፊትም ሲያግዙት እንደቆዩ እንግዲህ በመረጃ ደረጃ አሁን ግልጽ እንዲህ ከታየ በፊትም መረጃ እያቀበሉ ነው አንዳንድ ጉዳዮች ሲፈጸሙ የቆዩት ብለን መደምደም እንችላለን። በፊትም መረጃዎችን እየሰጡ ነው። በእርግጥ የደህንነት መዋቅሩ በዚህ ሞቶ በተወለደው ድርጅት ውስጥ እስከ አንገት ማሰሪያቸው ድረስ ነው ያለው። ጠልቆ የገባ ነው ደህንነት መዋቅሩ። የወራሪው የነ ተመስገን ጥሩነህ የስለላ መዋቅር እስከ አንገታቸው ድረስ አንቆ ይዟቸው አለ። ዙሪያውን አብሯቸው ነው የስለላ መዋቅሩ። ኮርቼ ነው የምናገረው፣ ኮርቼ ማስረሻ ሰጤ ዝም ብሎ አይደለም እዛ የተቀመጠው፣ እዛ የሆነው ዝም ብሎ አይደለም። መስፍን ዝም ብሎ አይደለም። የእስክንድር ጋራ ባልደራስ ጋር ወዲያ ወዲህ ስል ቆይቶ እንትኑን እነሱን ህብረቱን ፈጠሩ ብሎ ስብሰባውን ሲያጎነባብደው የነበረው ለአድርግ የተባለውን ከወራሪው ኃይል አድርግ የተባለውን ስራ በደህንነት መዋቅራቸው መሰረት የተሰጠውን መመሪያ ነው የፈጸመ እሱ። በዛን ሰዓት ማንንም ማዳመጥ አይፈልግም። ቀጥታ ብቻ እስክንድር ወደፊት እንዲመጣ ማድረግ ነው። ይሄንን ፈጽም ነው። እሱን ፈጸመና ጨረሰ። ከዛ እስክንድር ቶሎ ተንደርድሮ እንትን አደረገ። ይሄንን ጨዋታ የሚጫወቱት እዛ ውስጥ የነበሩ ናቸውና በመዋቅሩም በስለላ መዋቅርም ይረዳሉ፣ መረጃም ያቀብላሉ። የፋኖን መረጃን ለማን ነው የሚያቀብሉት? ለነ ማስረሻ ያቀብላሉ፣ ለነ መስፍን ያቀብላሉ፣ ሌሎችም በውስጣቸው ላሉት ያቀብላሉ። ሰንሰለቱን ጠብቆ ለሚሄደው በዛ መሰረት ፋኖ ይደበደባል። ይሄ ነው እየተከናወነ ያለው በየቦታውም በዚህ መንገድ ነው። ጎጃም ላይ ነው ችግር ያለበትና ይሄንን ተቸግሮ በቃ ገንዘብ አፍስሶ እንደምንም አስርጎ አስገብቶ መረጃ ለማግኘትና ለመደብደብ ከፍተኛ ጥረት እያደረገ ያለው በዚህ ደረጃ ነው እና ይሄ ነው እየተሰራ ያለው። ይሄን ስታይ አንተ ምን ትላለህ? እንዲህ በዚህ በኩል ሲገባ እነዛ በዛ በኩል ጦርነት ሲከፍቱ ታሪክ እኮ ያሳዝናል። እና ሁላችንም እናምነውና በተለይ ለኢትዮጵያዊነት ጥሩ ስም የነበረው ዋጋ ከፈለ ብለን እናምን የነበረው ሰው በዚህ ደረጃ ጸረ አማራ ሆኖ ስታገኘው እሱ እንደዚህ የምታምነው ሰው የለም በዚህ ዘመን። በቃ እንግዲህ ለእስክንድር ሁላችንም አዝነንለታል፣ ደግፈነዋል፣ ብዙ ነገር አድርገናል። ጥሩ ሰው መስሎን በነበረ ጊዜ አሁን ወደኋላ ነገር ውስጥ ትመለከት ግን እንደዚህ አይነት መሰሪ ሰው ከሆነ እንደው ኢትዮጵያ ምን ብትሆን ነው እንደዚህ ሰው የማይወጣላት ትላለህ። እና በተለይ ደግሞ የአማራ ሕዝብ ከአብራኩ የወጡ ሰዎች በዚህ ደረጃ በሱ ሞት ተረማምደው የራሳቸውን ስልጣን ለማግኘት እዚህ ድረስ የሚሄዱት እንደዚህ አይነት ባንዳ እንዴት ሊፈጠር ቻለ ትላለህ። ሰው እንዴት ለአንድ እንጀራ በልቶ ነው የሚያድረው? ምንም የመጨረሻ ከዛ ደግሞ ሲሞት እርቃኑን ነው የሚሄደው። በዚህ ደረጃ ባንዳነት፣ ጭካኔ ያሳዝናል። ሆኖም ግን ጥሩ የነበረ ስሙን አርክሶት የባንዳ ታሪክ ለራሱ አጽፎ የውሻ ሞት ነው የሚሞተው። የክፉ ሰው መጨረሻው ይሄ ነው። ምንም ሌላ ነገር የለም። ያው ስም ከመቃብር በላይ ነው አይደለም? ነው ጀግና ትርፉ ስሙ ነው አይደለም? ከመቃብር በላይ የሚቀረው ባንዳ ደግሞ ያው የሚተርፈው ስም ስለሌለ ያው ውሻው ነው የሚቀረው። እና ይሄ ነው የሚያሳዝነው ነገር። በጣም ይደገፉ ይታመኑ የነበሩ ሰዎች ምን ሆኖ ነው በዚህ ደረጃ የሚሉትን? የአማራን ስር የሰደደ በኢትዮጵያ ውስጥ ያለ ጥላቻን ነው የምታየው። በተለይ ደግሞ እንደው ቅድም አስታወስከኝ አሁንና ይሄ ብአዴን ጠፍጥፎ የሰራው አብን ማለት ነው። ሁላችንም ለአብን ብዙ ነገር አድርገን ነበረ። ሰሞኑን አብን ያወጣውን መግለጫ ስታይ የባንዳነት ልክ የት ድረስ እውነት እነኚህ ልጆች የደገፍናቸው ናቸው ትላለህ። በቃ አሁን ሰሞኑን ያው በለጠ ሰብስቦ ኤርትራን እውቅና አልሰጥም ምናምን ብሎ የተበጠረቀበት ማለት ነው። እና
አብይ ገና ለገና ትእዛዝ ሰጥቷቸው ነው። አብይ በዚህም በኩል አጀንዳ ማስቀየር ጦርነት ስለሚፈልግ በአሰብ በኩል አርጉ ብሏቸው ነው እቺን መግለጫ ያሉት። ግን ከአማራ አብራክ የወጡ ባንዳነት እንዴት እንደዚህ አይነት ሰዎች እንፈጥራለን ትላለህ? የባንዳነት ልክ የት ድረስ ነው? የሆድነት ልክስ የለውም እንዴ? እና የአማራ ህዝብ መቁረጥ አለበት። እንደዚህ አይነት ሰዎችን ፈጽሞ ማንታገስበት ደረጃ መድረስ አለበት። የአርበኛ ልጆች በጣም ሞራል የነበራቸው ሰዎች እንግዲህ ያው በእድሜ ለአብዮቱ ጊዜ በእነ መንግስቱ ኃይለማርያም አልቀዋል፣ እውነተኛ የአርበኛ ልጆች። ከዛ በኋላ የባንዳው ዘር ተራባ። ይሄው እንደዚህ አይነት ጉድ የምናይበት ዘመን ደረስንና የአማራ ህዝብ እንደዚህ አይነቶችን ከዘሩ እስከ 7 ቤት ቆጥሮ መለየት አለበት እና እውነተኛ የአርበኛ ልጆች እንደገና እድሉን እንዲያገኙና ወደፊት እንዲመጡ መደረግ አለበት። ይሄ ካልሆነ በእውነት ይሄንን ታሪክ ለዘር ለትውልድ እያስተማርን መቀጠል አለብን። ባንዳነት ምን እንደሆነ በእነኚህ ልጆች እያሳየ እና ያሳዝናል ነው የምለው ጋር እሱ። አዎ በጣም እንግዲህ ክፍል 2 የፍጻሜው ጦርነት ቀጥሏል። ፋኖ ዘመቻ አንድነት ብሎ በቀጥታ ጦርነት ከወራሪው ጋር እያደረገ ነው። እንደገና በጎን የሚወጉትን ደግሞ እየተከንትን እያለ መግለጫ ማውጥቷል አይደለ? መግለጫ አውጥቶ ተው አትውጉን ብሏል። አማራ ትግል አይቀለበስም። አትውጉን ብሏል። ይሄ ሊቀለብሱት የሚችሉት ጉዳይ አይደለም። እስክንድር ያልከው እስክንድር በጣም አየህ፣ ሰውን የምታውቀው መጨረሻ ላይ እንትኑ ላይ ነው፣ ተግባሩ ላይ ነው። ተግባሩ ላይ ጭካኔውን ያገኘሁት በአጠቃላይ አንተ ዘመነን እኮ የከዳው እኮ ነው። ዘመነ እዚያ ቦታ ላይ ሄደህ ታገል ሲለው አደራጅ ሲለው እኮ እየተነጋገረ የነበረውን ሰው ክዶ እኮ ለብቻው ድርጅት ያወጣ እኮ ሰው አንደኛ ምን ያህል ካዲ እንደሆነ ከዛ ማየት ትችላለህ። ሁለተኛ ከግደቱ ባሻገር ወንጀል እንዲፈጸም አድርጓል። ወንጀልም ተፈጽሟል። የሰው ህይወት ጠፍቷል። ከዚህ የበለጠ ክፉነት ምን አለ? እና ይሄ በጣም ነው። አሁን ቅድም አንድነት ሊፈጥሩ ሲል ነው የሚል የአንድነቱ እንቅስቃሴውን ያሰጋቸው የሚል ጉዳይ አንስተህ ነበረና እሱን ባጭሩ ካለኝ ሰዓት አኳያ እንደው ባጭሩ እኔ እንግዲህ ከጎንደርም ከወሎም ከጎጃም ከሸዋ መሪዎቹ በእጅጉ በአሁኑ ሰዓት በመነጋገራቸው ዘመቻ አንድነትን እያከናወኑ ነው ያሉት። ይሄ ብቻ አይደለም። ከዛም በፊት እኔ ደጋግሜ ገልጬዋለሁ። በዓለም አቀፍ ደረጃ በውጭ ሀገር የጋራ ኮሚቴ አቋቁመዋል። የአጭር ጊዜ ብለው የጋራ ኮሚቴ አቋቁመው በጋራ የሚሰራ እንደ አማራ የሚሰራ አቋቁመዋል። ስራቸው እጅግ የመለወጥ ነው። ይህን ስርዓት የመለወጥ ነው የነሱ ትግል፣ የነሱ ዓላማ። እስክንድር ግን እስኪ ታይ በሐሳብህ ለሰከንድ ሂድ። ጎጃም ላይ አንድ ሆኖ ተደራጅቶ እየሰራ ሰው ለመውሰድ ለመመልመል ከዚያ ውስጥ በገንዘብ ለመግዛት የሚፈልግ አንድ ከሆነ ቀና ቢሆን ኖሮ አንድ በሆነ ድርጅት ውስጥ እንዴት ሰርስረህ ሰው ለመውሰድ ትሞክራለህ? ለማታለል ትሞክራለህ? ስለዚህ አይደለም ቀና ሰው እንዳልሆነ ከዚህ ለአማራ ምንም የተናገርከው ነገር ይሄ ሰው ምንም ነገር ነው ፍጹም አይሆንም የምትለው ለዚህ ነው። አንድ ሊሆኑ ነው የሚለውን ሰማ፣ አበደ። ወያኔም አበደ፣ ማነው ይሄ ብአዴን አበደ፣ ኦሮሞም አበደ፣ ስኳድ አበደ፣ እስክንድር አበደ፣ ተያይዘው አበዱ። ስለዚህ ምንድን ነው በሙሉ ጦርነት አስከፈቱት። ይሄ ነው አየህ መርዙን እያንዳንዱ የት ጋር እንደሆነ ገና ወጥተው ሳይናገሩ ገና አደባባይ ላይ ሳይገልጹት
ገና አንድ መሆናቸውን ሳያውጁት መርዙን ያስተፉት። የጠላትን ማን ከማን ጋር እንደተሰለፈ አሳይቶታል። እንዴት አየኸው ታዲያ? ይሄ ማን ከማን ጋር እንደተሰለፈ በዚህ ቅኝታቸው በዚህ አካሄዳቸው ይፋ አላወጡትም? ምንም ነገር እንትን ሳይሉ ይፋ ወጥቶ እንደዚህ ለህዝብ እንዲታይ አላደረጉም እነዚህ መሪዎች? በትክክል ነው። በቃ እኮ ግልጽ ሆነ እኮ። አሁን ራሳቸው አቀለሉትና አንተ እንዳልከው መርዙን ያስተፉት። እስክንድር በጣም መሰሪ ሰው ነው። በሱ ስብከት ብዙ ፋኖች ተታለዋል እና እነኚህ ፋኖች አሁንም እንዲመለሱ ነው እኔ ምኞቴ ወደ እውነተኛ ቤታቸው። እና አሁን እየተቅበዘበዘ ነው ያለው መንግስት። እንዳልኩ ቢቅበዘበዝ ስራው ነው። ፋኖን ማሸነፍ ይፈልጋል የስልጣን ስጋት ስላለበት። እነሱ ግን አማራን ነፃ ልናወጣ ነው ብለው ነው የመጡት። አስመሳይነት ነው። እውነተኛ የአማራ ልጆች እየታገሉ ነው ያሉት። እነሱ በተለይ እስክንድር አሁን መሪው እሱን አለ። እሱ ካልመራው ምንም ነገር አይቀበልም። የመጀመሪያ ችግሩ አምባገነንነቱ ነው፣ ሰው አለመስማቱ ነው። ሁለተኛ መሰሪነቱ ነው። የአማራ ብሔረተኛ ሳይሆን አማራን እንደ ኮርቻ እንደ መሰላል ተጠቅሞ የእሱን ስልጣን ለማስያዝ እሱ የሚፈልጋትን ኢትዮጵያ ለመስራት አማራ የራሱ ጉዳይ ነው። ይሄ ሁሉ የደረሰበት ወንጀል ማለት የአማራ ህዝብ ፍትህ የሚያገኘው ስርዓት በመቀየር ነው እንጂ ስርዓት በመጠገን አይደለም። ይሄ መታወቅ አለበት። እነዚህ የነጋዴዎች ችግር ፈጠሩብን። ይሄ ስርዓት ተቀይሮ ነው የአማራ ህዝብ ፍትህ የሚያገኘው እፎይ የሚለው። ይሄ መታወቅ አለበት። ይሄን ደግሞ የአማራ ብሔረተኞች ብቻ ናቸው መፍትሄ የሚያስጠት የሚችሉት። እና የአማራ ህዝብ እንኳን እንደዚህ መርዛቸውን ተፉና እውነቱ ወጣለት። ሌላው ቀላል ነው። በቃ እኛ እኮ ፍጻሜውን እኮ አደረስነው እኮ። የፍጻሜው ጦርነት እኮ ነገሩ ግልጽ ስለሆነ እነሱንም መንግስትንም የአማራ ህዝብ ተዋግቶ ድል ያደርጋል። እና መንገዱን አቀለሉልን እንደዚህ ፊት ለፊት በመውጣታቸው። ለማስተማርም ለማስረዳትም አሁን ቀላል ነው። እኔ እኮ እነዚህ የነጋ ልጆች በነጋ እንትን የስብሐት ነጋ፣ እስክንድር ነጋ፣ ብርሃኑ ነጋ። እንዴት ነው ነገሩ? ይሄ ነገር በደንብ መጠናት ያለበት ነው። ነጋዎች መፈተሽ አለባቸው፣ በደንብ መፈተሽ አለበት። በየትም ሆነ በየት በእውነቱ የአማራ ጉዳይ በምንም ተአምር የህልውናው ጉዳይ እንዲህ ዝም ብሎ የሚቆም አይደለም። ይሄ ትውልድ የዋዛ ትውልድ አይደለም። ይሄ ትውልድ መስዋዕትነት ይከፍላል። አሁን ይከፍላል። ያለ መስዋዕትነት ምንም የሚመጣ ነገር የለም። በዓለም ላይም የታየ ነው። በዓለም ላይ ብዙ ነገሮች ታይተዋል። ስለዚህ በከፍተኛ ደረጃ ግን የሚያሳዝነው ባንዳ ሆኖ ከመሞት ፋኖ ሆነህ መሞት ራሱ ክብር ነው። ባንዳ ሆነህ እኮ የሚሞቱ ስንት አለ። ሚኒሻው፣ አድማ ብተናው፣ ይሄ አሁን የሚቅበዘበዙት ደግሞ የዚህ የብአዴን ካድሬዎች፣ እንደገና ይሄ አሁን ሞቶ የተወለደው ድርጅት የነ እስክንድር አጥፍቼ ልጥፋ አይነት ነገር በምንም ተአምር ማጥፋት አያጠፉም አይባልም። ሊያጠፉ ይችላሉ፣ ግን ይጠፋሉ። ጉዳት ያደርሳሉ እንጂ የትም አይደርሱ፣ ግን ይጠፋሉ። ይሄ ትውልድ ዝም ብሎ የሚለቃቸው አይደለም። የሚያሳዝነው በሸዋም በጎንደርም በወሎም በእነዚህ ድርጅት ውስጥ አማራን ሊጎዳ በሚችል ድርጅት ውስጥ ያሉ ወጣቶች ታሪካቸው ለእናታት ለአባቶቻቸው ለወንድሞች ለእህቶቻቸው ማፈሪያ መሆናቸው ብቻ ነው። ስለዚህ እንትናችንን ሰዓታችን ስላለቀ የምትለው ነገር ካለህ ለአንድ ደቂቃ እድሉን ልስጥህና ክፍል 2ን በዚህ እናጠናቅ። እንግዲህ ጋሽ ተወረ ለአማራ ህዝብ የፍጻሜው ጦርነት ጫፍ ላይ ነው ያለነው፣ ደርሷል። ለወዳጅም ለጠላትም አሁን ግልጽ ሆኗል። አርበኛውና ባንዳው
ስለዚህ የአማራ ህዝብ ትግል ከአርበኛ ልጆቹ ከእውነተኛ ፋኖቹ ጎን ቆሞ ጠላቶቹን እንዲዋጋ ነው። ባንዳውንም መንግስትንም ተዋግቶ ለነጻነቱ እንዲዋደቅና የድል ጊዜውን እንዲያፈጥን ነው ጥሪ ማቀርበው። በጣም አመሰግናለሁ አየነው። እንግዲህ በቀጣይ ወደ ክፍል 3ም የምንገባበት ይሆናል ከሌሎች ሰዎችን ጋር በመሆን ማለት ነው። ተመልካቾቻችን እንግዲህ እኛ ያሉትን እውነታዎች ፊት ለፊት ለህዝብ ማቅረብ ነው። እናንተ ደግሞ ማገናዘብና መወሰን ነው። ህዝብ ይወስናል። የዚህ ታላቅ ህዝብ ሆኖ ታናሽ ሊያደርጉት የሚሮጡትን መታገል የሁላችን ነው የሚሆነው። በተለይ ጎንደር ውስጥ በዚህ በእስክንድር በሚመራ ነው የሚባለውን አደረጃጀት የሚደሰኮረውን ይህንን ተቀብላችሁ በዚያ ውስጥ መስዋዕትነት ለምትከፍሉ ለአማራ ህዝብ እንዳልከፈላችሁት ከወዲሁ መርዶውን ማወቅ መቻል አለባችሁ። ለአማራ ህዝብ የምታደርጉት ነገር የለም። ከወራሪው ጋራ ነው እያገለገላችሁ ያላችሁት። ለወራሪው ገዛ እየሰጣችሁ ነው ያላችሁት። ይሄ ያሳፍራል። ታዲያ እናንተ ወጣቶች ለአማራ ህዝብ ነው መሞት ወይንስ ለዶላር ተቀብለው ለሚያንቀሳቀሷችሁ ታዛዥ ሆናችሁ መሞት፣ መንቀሳቀስ፣ ታሪክ አልባ መሆን፣ ባንዳ መባል ይሄ ነው ወይ? በሸዋ ያላችሁ አፄ ምኒልክ አጽም ይፋረዳችሁ። በተለይ በነመከታው ስር ያላችሁ የሸዋ ልጆች እውነተኛዎች ካላችሁ ከዚህ ከኦሮሞማው ከምናምኑ የመጣው እሱ ስራው ነው፣ ከሌላ ቦታ የሄደው ስራው ነው። ግን የሸዋ ልጅ ሆናችሁ እዚያ ውስጥ ያላችሁ አፄ ምኒልክ አጽም ይፋረዳችሁ። ባንዳ ሆናችሁ ማለፋችሁ ለታሪክ በእጅጉ የሚዘገንን ነው፣ አሳፋሪም ነው። ከዚህ አሳፋሪ ተግባር ግን በፍጥነት ወጣችሁ እንዴ አንተ ወዴት ነው የምትወስደን ብለህ እኮ ልትጠይቀው ይገባል። ዞር በል ብለህ እኮ እንዴት ነው 7 ለ7 የወሰደውን እርምጃ መውሰድ እንዴት ያቅታችኋል? 7 ለ7 ሰዎች ናቸው እኮ ህዝባቸውን ተንበርክከው ይቅርታ ጠይቀው ከህዝባቸው ጎን እኮ ነው የቆሙት። እንዴት ይህን ታሪክ መስራት ያቅታችኋል? በብርጌድ ደረጃ በሻለቃ ደረጃ ያላችሁ አእምሯችሁ እንዴት ተሰለበ? ሰለቧችሁ ወይ? እናንተንም ተሰለባችሁ ወይ? ስለዚህ ይሄ በጣም 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 እንደው ታሪክ የማይረሳው ነውና አስቸኳይ ታሪኩን ገልብጣችሁ አስደናቂ ለአማራ ህዝብ ትልቅ የሆነ ታሪክ ብትሰሩ በጣም የምትመሰገኑበትና ዘላለሙን የምትጠሩበት እንጂ ያ ባንዳ እንኳን ሞቱ እንኳን እንዲሆኑ የሚባልበት በፍጹም በዚህ ዘመን ባንዳ አይኖርም። ሊያደናግር ይችላል፣ ጦርነት ሊከፈት ይችላል፣ ይፈለገው ሊሆን ይችላል፣ ግን ባንዳ ሊኖር አይችልም። እውነተኞች ያሸንፋሉ እና ይሄን ማወቅ ያስፈልጋል። በተረፈ በሌላ በቀጣዩ ፕሮግራም እስከምንገናኝ እስከዛው ድረስ አየነውንም እያመሰገንኩ እናንተንም በሰፊው እያመሰገንኩ ሰላም ቆዩልን። መልካም ጊዜ። ገዢ ያልደፈረን ባልበላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባንዱ የዘከረን ገዢ ያልደፈረን ባልበላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ